ይቅርብ። እኔ ልንገርህ አንተ አይደለም እኔ እኮ ማለት ብዙ ሞክሬ በጣም ማለት ነው። ለምን ለመታረቅ አይደለም ነገሩን ለማስተካከል ሳልወጣ በፊት ቤት ግን አልቻልኩም። ተጎድቼ በጣም ብዙ እኮ ነገር አለ ውስጤ ማወራው ሰው እንዲህ ተደርጊያለሁ እንዲህ አድርጎኝ ነው ብዬ የምናገር ያልተናገርኩበት ምክንያት ምንድነው? ልጆች አሉ። ነገ ልጆቼ ሰምተው እንዲያዝኑብኝ አልፈልግም። ለምን እንዲህ ብለሽው ነበረ እንዲህ ያዋርደሽው ነበረ እንዲህ ብለው እንዲያፍሩብኝ አልፈልግም። እዚህ አልናገርም። በቃ እኔ ተበድዬ እንኳን እኔ ዝም ጭጭ ነው ያልኩት። በቃ ዝም ጭጭ አንድ ነገር አልተናገርኩም። ግን ዛሬ እኔ ዝም ስል አሁን መጨረሻችሁ ምንድነው? እሺ በቃ ምንም ነገር አልፈልግም። እኔ ራሴን ልጆቼም ሰላም አሁን ስወጣ እንኳን ይኸውልህ ልጆቹ እኮ ማሳያ እኔ ጋር ናቸው አይደል? ይዤ ነው የወጣሁት። ግን ልጆቹን ሁሉ ጥዬ እንደወጣሁ አስደርገው ነው ያሰሩት። ለማን ብዬ ልጆቼን ጥዬ እወጣለሁ? ልጆቼ እኮ የኔ ናቸው። ግን በቃ እውነት እስማ ለኔ ከተገባኝ ችግር የለም። ለኔ የሚገባኝ ይሄ ከሆነ ግን የሆነ ሰው ያጣላችሁ ራሳችሁ ያጣላችሁ። አሁን ሌላ ጥያቄ ልጠይቅሽ፣ አንድ ጥያቄ ሪል የሆነ ጥያቄ ልጠይቅሽ። እግዚአብሔርን እና አንቺም እውነት መልስ። አንቺ ነሽ አማግጠሻል ወይ ከሌላ ጊፍተር ጋር እንትን ብለሻል? ኖ ኦር ኖ? ጭራሽ you promise እግዚአብሔርን እግዚአብሔር yes or no በይኝ። ኧረ በኢየሱስ ልጆቼን ያሳጣኝ እንዴ! በዚህ ልክ እኔ እንደዚህ አይነት ባህሪ የለኝም። በእነሱ አልምንም እኮ ስምሽን ማለት ነው ሶሻል ሚዲያ ላይ ስምሽን ክሊር ማድረግ አለበት። የሆንን ለሴቷ አዝነን እንዴት ወንድ በሴት ላይ እንደዚህ ያደርጋል ይላል። ወንዱም ደግሞ ይነሳል እንዴት ከዛ እሷን የሚወድ ሰው ለሱ ጊፍት ይሰጣል፣ እሱን የሚወድ ሰው ደግሞ ለሷ እየተባለ ይሄን ህዝብ ይጫውቱበታል። መቼም ወልደዋል። ከዛ ነገ አብረነን ታርቀናል ብለው ይናገራሉ። ሽማግሌ ማምጣት እችላለሁ ብለሻል። ጋዴሚት አምጫቸው ሽማግሌዎችን 3 ጊዜ ገብተሽ ወጥተሻል። ይሄን እያወራውኝ አምጫቸው ሽማግሌዎቹን። ሺት አምጪ የፍርድ ቤት ወረቀት ከፖሊስ ጀምሮ የነበረውን። እኔ ህግ ተምሬያለሁ። አንድ ሰው በኢትዮጵያ ደረጃ ሰውን ፍርድ ቤት ለማቅረብ በመጀመሪያ 3 ማስረጃ ያስፈልገዋል። 3ቱን ማስረጃ ወረቀት ላይ ያሰፍራል። ሰውየው ያደረጋቸውን ተግባሮች ይመዘግባል፣ እንደ ክስ አድርጎ ያዘጋጃል። ያንን ክስ ወስዶ ለመርማሪ ይሰጣል። መርማሪ ደግሞ ለአቃቢ ህግ ያሳልፋል። አቃቢ ህግ ደግሞ አይቶ ጉዳዩን ችሎት ያቀርበዋል። አለቀ። ችሎት የቀረበው ያ ወረቀት የት አለ? ለመርማሪ የጻፍሽው ያ ደብዳቤ የት አለ? አንቺ እሱን ስትከሺ እንደ ማስረጃ የተጠቀምሻቸው ሰዎች የት አሉ? ሽማግሌ ነበር ብለሻል። የት አሉ ሽማግሌዎቹ? ቅድም ማምጣት እችላለሁ ብለሻል። ሽማግሌዎቹን አይደለ? አምጪና አሳይን። እመቤቴን ሸዋሸዋ ነው፣ ሸዋሸዋ ነው። ከሰፈራችሁ ነው። 60 ዓመት የሞላት ትልቅ ሴት ናቸው። ከነ ልጇ የመሰከሩባችሁ ከቤት እንደማትወጡ ተደብቃችሁ ቤት ውስጥ እንደምትኖሩ ሴቷን ልጃችሁን ሱቅ እንደምትልኳት ዛሬ ከነጋ እንጀራ ልትገዛ አልወጣችም። ጥቁር ፔስታል ይዛ ኪዳነ ምሕረትን ድሮ ከምትኖሩበት ቤት ዛሬ እንግዲህ እኔ እዚህ ሀገር ተቀምጬ ነው ይሄንንም ኢንቨስቲጌት የማደርገው። ኖር ያለው ቄራ ዱር ገደሉን አውቀዋለሁ። ከኔ ጋር አልተነካካህም እንጂ ከኔ ጋር ብትነካካ ይኸው ቅድስት ድንግል ማርያምን ነው የምልህ። አብረውህ የሚበሉ አብረውህ የሚጠጡ ቆራርጠው ይጥሉሃል። እና ሙሄን አግባ። ሙሄ 1 ቁጥር ጻፍ። እፈልግሃለሁ ሙሄ። ኦኬ። አብረው የሚበሉ ሰዎች እነማን እንደማን እንደሆኑ እና ግባና እነግርሃለሁ። ትላንት ማታ ከማን ጋር እንደጠጣ ምን ስታደርግ እንደነበር እነግርሃለሁ። ና ግባ። ኪዳነ ምሕረት ምስክሬ ና ግባ። ኦኬ። ጥቁር ፌስታል እመቤቴን ሀበሻ ጥቁር ፌስታል ይዛ ልጃቸው እንጀራ ልትገዛ ወጣለች። ዛሬ 6 ሰዓት ላይ እንከፎች
በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። በዚህ ደረጃ ስንት ኢትዮጵያ ውስጥ የተራበ የተጠማ ስንት ህዝብ እያለ የኢትዮጵያ ህዝብ እኮ በዚህ ሰዓት እኮ ከ140% በችግር እኮ ነው የሚኖረው። ስንት አስተማሪ ነው ዛሬ ትምህርት ቤት አስተምሮ ከወጣ በኋላ ፔስታል ይዞ በየሰፈሩ እንጀራ ስጡኝ እያለ የሚለምን? ስንት አስተማሪ ነው ዛሬ? ስንት አስተማሪ ነች የቤት ኪራይ አጥታ ደጅ ላይ እያደረች ያለችው? ስንት ዶክተር ነው ዛሬ በተማረበት በኖረበት ሀገር ላይ አክሞ ሲወጣ ተርቦ ሰው ቤት እየገባ አከራዮቹ ቤት እየገባ ቡናና ቆሎ የሚለምን? ይሄ ባለበት ሰዓት እናንተ የኢትዮጵያን ህዝብ ቂጧን ወትፋ ነው የምትቅመው። ባይዘው ሳልነግራችሁ ቂጧን ወትፋ ነው የምትቅመው። እቤታቸው 24 ሰዓት ጠላ የማይጠፋበት የሰካራም ቤት ነው። ቁጭ ብላችሁ ነይ ግቢ ነግርሻለሁ በደንብ አድርጌ ትላንት የበላሽውን ሳይቀር እከክ። እኔማ ሴት ናት ብዬ አዝኜልሽ እንደው አካውንትም ስጪኝ እመቤቴን በንጹህ ልቤ እንደው አካውንትም ማምጪ እንደው ከቻልኩ የምችለውን ነገር አግዝሻለሁ እና አበሻንም እርዱ የምትችሉትን ነገር አድርጉላት እያልኩ ነበረ። ግን ካላወቃችሁኝ እወቁኝ። እኔ ቄራ 13 ዓመት የኖርኩበት ሰፈር ነው። ገና ቲክታክን ስትከፍት ነው የማቅህ። እኔ ገና የእሷን እግር እጣቢ አጥበ ስትጠጣ ጀምሮ አውቃለሁ። እኔ አንተን ተውት። ቲክቶክ ላይ ፌስቡክ ላይ የሚያዝገን የነበረ ሰው ነው። ፌስቡክ ላይ የሚያዝገን ሰው ነበረ። ከፌስቡክ ነው የመጣው ወደ ቲክታክ። እንዲህ የሚገርማችሁ ነገር ይሄ ነው ተብሎ የማይገመት ገንዘብ እንዳላቸው ታውቃላችሁ። በትንሹ ነው የምላችሁ፣ በትንሹ ከ6-7 ሚሊዮን ብር በላይ ያላቸው ሰዎች ናቸው። እስከ 10 ሚሊዮን የሚገመት ገንዘብ አላቸው ባልና ሚስቱ። እመኑኝ፣ እስከ 10 ሚሊዮን ብር የሚገመት ንብረት ቤት አላቸው አካውንታቸው ላይ። ግን ብልጠታቸው ከእናት ቤት አይወጣም። እሱ ከእናቱ ቤት ለቆ አይወጣም። አይገርማችሁም? እናቱ ቤት ነው የሚኖረው ይሄ ልጅ። አያችሁ፣ ሰው እንዴት አግብቶ ትዳር ይዞ እናቱ ቤት እንዴት ይኖራል? አይታችኋል? የሚኖሩበትን ቤት እስቲ በላቸው የሚኖርበትን ቤት ጻፉልኝ እስቲ ከስር። በላቸው እኮ ዛሬ ኮየ ፈጬ 15,000 ብር ኮንዶሚኒየም ተከራይተው እኮ ነው የሚኖረው በላቸው። ይኸው ትላንትና ወጥቶ ማናት ኩላሊት መልሽ ምናምን ብሎ የፈመሰው ያችን የሀብታሙን ኩላሊት የተቀበለችውን እስቲ በላቸውን በስንት ወር ውስጥ ነው ያወቃችሁት? ኮመንት ላይ ጻፉልኝ። ስንት ወር ይሆናችኋል በላቸውን ካወቃችሁት? በማርያም ጻፉልኝ እስቲ። በላቸውን ከደቡብ ክልል ነው ምናምን መጥቶ አዲስ አበባ የገባው ልጅ 2 ወር ሞላ። 2 ወር ሳይሞላ እሱ ፈምሶ ገንዘብ አግኝቶ ጌም ተጫውቶ ይኸው ዛሬ አዲስ አበባ ላይ ኮየ ፈጬ የሚገርም ቤት ተከራይቶ ነው ላይቭ ገብቶ ዘና ብሎ እየኖረ ያለው ጎበዝ። በቃ ግፋ ቢል 4 ወር፣ ከ4 ወር አይበልጥም። ታስታውሱ ከሆነ ያችን ኢንፊኒክስ ስልክ ይዞ መጥቶ ነው ሻይ ታፈላለች ምናምን ተብሎ በዛች ቪዲዮ ነው የፈመሰው። እነዚህ ቲክታክ ላይ 1 ሚሊዮን ከገቡ ራሱ 2 ዓመት ያልፋቸዋል። የሚኖሩት ግን እናታቸው ቤት ነው። ልብስ ራሱ የሚያጥቡት ድሮ በደርግ ጊዜ ደርግ ጥሎት የሄደው በርሜል፣ በዛ ነው ልብስ የሚያጥቡት። አያችሁ፣ እነሱ ገንዘባቸውን ለወደፊት ለነገ ህልማቸው ብለው ገንዘባቸውን ሴቭ ያደርጋሉ። የኛዎቹ ደግሞ ወይኔ ተፋቱ። ልክ እንደነ ሩታና ማን ናቸው የሚባሉ ደሞዛችሁን ምናችሁን ለነ ሩታ እንደሰጣችሁ ለእነዚህ ልትሰጡ ነበረ ዛሬ። በነገራችን ላይ እንዴት አመሻችሁ? ቆይ የሆነ ነገር ልናገር። እሺ፣ እውነትህን ነው ማለት አሁን ላይ በቃ ሶሻል ሚዲያ ላይ የሚመጡት ካፕሎችም ሆነ በቃ የሆነ ነገር ይዘው ይመጡና ልክ ገንዘብ መሰብሰብ ሲፈልጉ ይህንን ነገር ያመጣሉ እንጂ ሁለቶችም ተለያይተው አይደለም፣ ሆን ብለው ነው። እና እሷ ራሱ ቅድም ላይቭ ላይ ገብታ ስትናገር አንተም ነበርክ መሰለኛ፣ ያንተ አካውንት ነው ጥያቄ ስትጠየቅ ሆን ብላ የሆነ ለቅሶ ምናምን ትጀምራለች። በቃ ከዛ ከስር ደግሞ ሰው ምን ይላታል? በቃ አታልቅሺ፣ እንደዚህ አትሁኚ፣ አንቺ እንደዚህ አታድርጊ ምናምን። በቃ ከዛ ገንዘብ ለመሰብሰብ ማለት ነው።
አንደኛ ሲጀመር በዚህ ልክ ባለትዳር ሰው እንደዚህ እንትን ማለት የለበትም። ሶሻል ሚዲያ ላይ ወጥተው በዚህ ልክ ልጆች አላቸው ማለት በቃ ነገ ልጅ የሆነ አድጎ ይህንን ነገር ሲያይ እንጃ አላቅም በዚህ ልክ መውረድም ለምን እንደፈለጉ። ሲቀጥል ግን ህዝቡ ማወቅ ያለበት ብር ነው። በቃ ብርን ፍለጋ ነው እንደዚህ የሚሆኑት እና እናስተውል፣ እንይ። መስጠትም ሰው ለመርዳት ከፈለግን ብዙ የሚረዳ ሰው አለ። ያረዳችሁኛ? ትክክል። አረብ ብዙ አንድ ጥያቄ ያለኝ እኔ የምለው ቢፋቱስ እኛ ምን አገባን? ግን የእውነት ቢፋቱ ራሱ እኛ ይመለከተናል? ስለነሱ ህይወት መፋታት ያልተፋታለ እንዴ? በጣም ብዙ ሺህ ሰዎች እኮ ተፋተው የሚኖሩ አሉ። እኔ እዚሁ ላይ 208 ሰዎች አላችሁ። ይሄ ትልቅ የሆነ ትምህርት አለው። ለ5 እና ለ10 ሰው ሼር አድርጉ። ሁላችሁም ታብታብ አድርጉ። ይሄ ትልቅ ልንማርበት የሚገባ ትልቅ ነገር ነው። ግን እኔ በዚህ መሀል አንድ ነገር ኮሽ አለብኝ። እውነት እኛ ወንዶች ከሚስቶቻችን ጋር የፈለገ ብንጣላ የፈለገ ነገር ቢገጥመን በዚህ ደረጃ እኛ ጨካኞች ነን? እኛ የኢትዮጵያ ወንዶች ጨካኞች ነን እንዴ? ሚስታችን ከቤት ስናባራት የምትቀይረውን ልብስ ሳትይዝ፣ ልጆቻችን የሚቀይሩት ልብስ ሳይኖራቸው በዚህ ደረጃ እኛ ልጆቻችን ላይ እና ሚስቶቻችን ላይ የምንጨክን ሰዎች ነን? ይሄ አሁን ትክክል ነው ብላችሁ ታስባላችሁ? ቢያንስ ከቤት ሲያባራት እናት አለች፣ ቢያንስ ትከበራለች። እናት ተው አትልም? ቢያንስ የምትቀይረው ልብስ ትውሰድ ምናምን አይባልም? አሁን የምንቀይረው ልብስ የለንም ብላለች። ልጆቹም እኔም የለንም ብላ ስትናገር ነበርና ይሄንን እውነት ተቀብላችሁታል? ሰሊም እስቲ ምን ትላላችሁ እዚህ ነገር ላይ? እውነት ይሄ ነገር ትክክል ይመስላችኋል? እኔ እንጃ ሉሌኔ አላውቅም። እኔም ግራ ገብተውኛል የምር። እኔ የሚገርምሽ ሌላው ነገር እሷ ልትናገር አትፈልግም። የሆነባትን ነገር የተደረገባትን ነገር ልትናገር አትፈልግም። ግን ምን ትላለች? እኔ እንደሱ አይደለሁኝ። ባይዘዌ እኔ ጭንቅላቷ በጣም ነው ማደንቅላት። በጣም ማስተር ማይንድ ነው የያዘችው ልጅቷ። በጣም ፐርፌክት ናት። የምታደርጋቸውን ነገሮች እያንዳንዷን ተዋናኝ ብትሆን እኔ እነ ሰራዊት ፍቅሬ ስልክ አለኝ፣ አገናኝሻለሁ በውስጥ በኩል። አንቺ በጣም ጥሩ ጥሩ ፊልሞች መስራት ትችያለሽ። ዘመናዊ የሆነ ጭንቅላት፣ ከባድ የሆነ አይኪው ነው ያለሽ ወይ? እሺ እሱ ማለት ነው። መጀመሪያም እኔ አላቅም ነበር። ሳንጣላ ሻንጣዋን አዘጋጅታ ነበረ። ስመጣ ሻንጣዋን ይዛ ሄደችዋል አይደል? እሷ ደግሞ ቅያሪ ልብስ ይዤ ያልወጣውም አለች። አይጋጭም እንዴ? በጣም ብዙ የሚጋጭ ነገር አለ። ሲቀጥልም ተለያይተናል ብሏል። ቪዲዮውን ገብታችሁ ተመልከቱ። ተለያይተናል፣ እባካችሁ ሰዎች፣ እኔና እሷ የተለያየን ስለሆነ አማላጅ ወይም ሽማግሌ አንፈልግም። ምንም ነገር ብትሉ ተመልሳ ወደ ቤቴ አትመጣም ፔሬድ ብሎ በ4 ነጥብ ከዘጋ ዛሬ ለምንድን ነው በ2 ቀን ውስጥ ወደ ቤት ካልተመለሽ ከዚህ በኋላ አንገናኝም ብሎ ቪዲዮ ለምን ሰራ? ይህስ ነገር ክላሽ አያደርግም? አይጋጭም? ለማነቃቃት ነው። እሷ ጌም እርዳታ ምናምን ስለተባለ እንዴት እንደዚህ ያስገድዳታል፣ ያስጨንቃታል፣ እንዴት እንደዚህ ኃይለ ቃል ይጠቀማል የሚለውን ሰዎች ማይንድ ውስጥ ክሬት አድርጎ ለማስቀመጥ ያሰበው አይዲያ ነው። ገብተዋል። ተነጋግረው ነው ባይዘው። ምን ሆነክ ነው አንተ እንዴ? ቢጣሉ ነው። ሌላው ነገር ደግሞ ከአንድ ነገር የትኛው የሀበሻ ልጅ አዳምጠኝ፣ ይልሽ ስትጣላ አልመጣችም ሀበሻ ጋር፣ ከቤቷ ስትወጣ አልመጣችም ሀበሻ ጋር። ይሄ ሁሉ ነገር ሀፕን ሲያደርግ ፍርድ ቤት ስትሄድ ሲካሰሱ አልመጣችም ሀበሻ ጋር። ዛሬ ግን ሀበሻ ጋር መጣች። ከዛስ ምን ይዛ መጣች ሀበሻ ጋር? ተጣላን አይደለም፣ አስታርቁን አይደለም፣ መፍትሄ ፈልጉልን አይደለም። ምንድን ያለችው? ስሜን እያጠፋ ነው። ምን ብሎ? የተለየችኝ ጌም ለመጫወት ፈልጋ ነው አለኝ አረል ያለችው ሰሊም።
አሁን እዛ ነው። ስለዚህ የተፈለገው ነገር ምንድን ነው? በቃ ምን አባቱ ነው እሱ? ማን አባቱ ስለሆነ ነው እናቱ አፈርት ብላና እንዴት ነው ጌም አትጫወች የሚባለው? እንደውም ግቢ አሁን ጌም ክፈቺ ምናምን ይላል አይደል? የኢትዮጵያ ሕዝብ አሁን ነው ፑሽ የምናደርገው። እንደውም እንስጥ ስጡ ምናምን እንዲባል ፈልጋ ነው። እና ደግሞ ማለት ነው ቃሌታለች ሲሉት ማለት ነው በኮሜንት ስሟን እየነገረ ሂዱ፣ ከፈለጋችሁ እዛ እሷ ጋር ሂዱ፣ ቃል እንትና ትባላለች፣ ሂዱ እሷን ፎሎ አድርጓት ምናምን እያለ አካውንት እየነገረ ነበር። አካውንት እየነገረ ነበር። አያችሁ ደግሞ ኮመንት ላይ ሉሌ ያነበብኩት